ይህ የምትመለከቱት ፎቶዎች በቃሊቲ ወርቁ ሰፈር ሳይት በመንግስት አስተባባሪነት እየተገነቡ የሚገኙ የጋራ መኖሪያ ቤቶች ናቸው። እንግዲህ እነዚህ የጋራ መኖሪያ ቤት በበጀት ዓመት መንግስት ልዩ ትኩረት የሰጠውን የቤት አቅርቦት ለማሳካት ጥራት እና ፍጥነት መሰረት ያደረገ ግንባታ እየተከናወነ ይገኛል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን በምዕራብ ጽሕፈት ቤት ስር የሚገኘው በቃሊቲ ወርቁ ሰፈር ሳይት እየተገነባ የሚገኘው የጋራ መኖሪያ ቤት ህንፃዎች በተቀመጠው ጊዜ ለማጠናቀቅ በቅንጅት የተሰራ መሆኑን ጽሕፈት ቤቱ ያሳወቀ ሲሆን አያይዞም ፕሮጀክቱ ክትትል ድጋፍ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ የማማከር ስራውን እየሰራ እንደሚገኝ ተገልጿል። ይህ እንግዲህ ለጋራ መኖሪያ ቤቶች ለምትጠብቁ ጥሩ ዜና ነው። እንግዲህ እንደዚህ አይነትና ተመሳሳይ መረጃዎች እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ይከታተሉ።